ይህ መንገድ አጫሉ መንገድ በሚባል ነው የሚታወቀው። ወደ ጋርመንት የሚሄደው መንገድ ነው። ተመልከቱ። ህዝብ የሚገለግልበትን ስፖርት ላው ላይ እየሰሩ ለሌቦች እየተመቻቸ መሆኑ የሚያሳይ ነገር አለ። ይሄ በዚህ መልኩ የህዝብ አገልግሎት መስጠት የሚችለው ተሰርቆ በጣም የሚገርም ከዚህ ፊት ለፊት ያለው የፖሊስ ስቴሽን ነው። ፖሊሶች የሚያርፉበት ቤት ነው። ግን እዚህ ፊት ለፊት ላይ ይሄ ነገር መፈጸሙ በጣም የሚያሳዝን ነው። በእውነቱ እጅግ በጣም የሚያሳዝን ነው። ሌላ ደግሞ ከዚህ በታች ሙሉ ለሙሉ ባዶ የሆነውን ደግሞ ላሳያችሁ እችላለሁ። በሚያሳዝን ሁኔታ ነው ያለው። ይህን ደግሞ ተመልከቱ። በጣም በሚያሳዝን ሁኔታ እዚህ ፊት ለፊት ላይ እንደዚህ ድርጅቶች አሉ። መንግስታዊ የሆነ አካላቶች እዚህ አካባቢ ያሉ ይመስለኛል። ግን የሚሰርቀው ራሱ ምን አይነት ደደብ እንደሆነና ምን የሀገር የትውልድ ጠንቅ እንደሆነ የሚያሳይ ነው።